4372 ዓመታት ወደ ኋላ ልመልሳችሁ። በእግዚአብሔር የተፈጠረው ምድር እና በውስጧ ያሉ ሁሉ ፍጥረታት በግፍ ረከሱ። እግዚአብሔር በፈጠረው ፍጥረት ሁሉ ተጸጸተ። በወሩ ግማሽ ማለትም በቀን 17 ከዛሬ 4372 ዓመታት በፊት እግዚአብሔር በምድር የሚኖሩ ሁሉ ፍጥረትን ለማጥፋት ወሰነ። 40 ቀንና 40 ሌሊት የማያቋርጥ ዝናብ። ኖህና ቤተሰቦቹ ከመርከቢቷ ሳይወጡ 370 ቀናት። ይህ ቪዲዮ የሚያትተው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሼር፣ ሳብስክራይብ ማድረጉን ከቶ እንዳትረሱ እያልኩ ይህን ታሪክ በዚህ መልኩ አቀረብኩላችሁ። ከ4372 ዓመታት በፊት ዓለም በአመጽ በጭካኔና በክፋት ተሞልታ ነበር። ሰዎች እግዚአብሔርን ረሱ። እርስ በራሳቸው ተጎዳዱ። ክፉ ምኞትን ይከተሉና ለራሳቸው ብቻ ይጨነቁ ነበር። ነገር ግን በዚያ ሁሉ ጨለማ መካከል አንድ ጻድቅ ሰው ኖህ ኖረ። ማንም ሰው መልካም አያደርግም ማለት በሚቻልበት ጊዜ ከእግዚአብሔር ጋር በእምነት ቆመ። ከግፍና ተንኮል ሸሸ። እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘውትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠርኩትን የሰው ዘር ከምድረ ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ ከሚሳቡ ፍጡራን እስከ ሰማይ ወፎች አጠፋለሁ፣ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። ዘፍጥረት 6 ከቁጥር 5 እስከ 8። የእግዚአብሔር ማስጠንቀቂያ። አንድ ቀን እግዚአብሔር ኖህን እንዲህ ብሎ ተናገረው። ዓለም በክፋት ተሞልታለች፣ ምድርንም ያነጻ ዘንድ ታላቅ የጥፋት ውሃ አመጣለሁ። አንተ ግን ኖህ በዓይኔ ፊት ሞገስ አግኝተሃል። አንድ ትልቅ ጀልባ ሰርተ ቤተሰብን አስገባ አለው። እግዚአብሔር ለኖህ መመሪያ ሰጠው። ምንም እንኳን ኖህ ከዚህ በፊት እንደዚህ ያለ የጥፋት ውሃ አይቶ ባያውቅም፣ ኖህ ግን እግዚአብሔርን አመነ። መርከቢቷንም በተባለው መጠን መገንባት ጀመረ። ምድር በእግዚአብሔር ፊት በክፉ ሥራ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድር ምን ያህል በክፉ ሥራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና። ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው አመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎፈር እንጨት መርከብ ሥራ፣ ለመርከቧም ክፍሎች አበጅላት፣ ውስጧንና ውጯን በቅጥራን ለብጠው አለው። ዘፍጥረት 6 ከቁጥር 11 እስከ 14። የኖህ ማስጠንቀቂያ ለሕዝቡ። በመርከቢቷ ግንባታ ወቅት ጻድቁ ሰው ኖህ ሕዝቡን ወደ እግዚአብሔር ተመለሱ፣ ታላቅ የጥፋት ውሃ ይመጣል እያለ አስጠንቅቋቸው ነበር። ነገር ግን በክፉ ሥራ የታወረው ሕዝብ የኖህ ጩኸት እንደ አንድ ሌባ ሰርቋት በመንገድ ላይ የጮች እንደምትሮጥ ምስኪን ሴት ድምፅ እንኳን አላስደነገጠውም። ይልቅ የጥፋት ውሃው እስኪውጠው ድረስ በጭፈራና ዳንኪራ ደንዝዞ ነበርና። ታላቁ የጥፋት ውሃ ቀን መዳረስ። ኖህ ከእግዚአብሔር በተቀበለው ትእዛዝ መሠረት መርከቢቷን ገንብቶ አጠናቀቃት። እሱና ቤተሰቦቹ ከእንስሶቹ ሁሉም ወደ መርከቢቷ ገቡ። የመርከቢቷን በሮች ተዘጉ። እግዚአብሔርም ኖህን እንዲህ አለው፣ በዚህ ትውልድ መካከል አንተን ጻድቅ ሆነ አግኝቻለሁና ቤተሰብህን በሙሉ ይዘ ወደ መርከቧ ግባ። ከንጹህ እንስሳት ሁሉ 7 ተባዕትና እንስት፣ 3 ንጹህ ካልሆኑት እንስሳት ደግሞ 2 ተባዕት እንስት፣ እንዲሁም ከወፎች ወገን ሁሉ 7 ተባዕትና 7 እንስት በምድር ላይ ለዘር እንዲተርፉ ካንተ ጋር ታስገባለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁ። የፈጠርኩትንም ሕያው ፍጡር ሁሉ ከምድረ ገጽ አጠፋለሁ አለው። ኖህም እግዚአብሔር ያዘዘውን ሁሉ አደረገ። ዘፍጥረት 7 ከቁጥር 1 እስከ 4። በድንገት ሰማይ ተከፈተ።
ለ40 ቀንና ለ40 ሌሊት የማያቋርጥ ዝናብ ዘነበ። ከምድር በታች ያሉት ጥልቅ ምንጮች ተከፈቱ። ረጃጅሞቹ ተራሮች እንኳን ከማዕበሉ በታች እስኪጠፉ ድረስ ውሃው ከፍ ከፍ አለ። ከመርከቧ ውጭ ያለው ሁሉ ጠፋ። በመርከብ ውስጥ ግን እግዚአብሔር ኖኅንና ሕያዋን ፍጥረታትን ሁሉ ጠበቃቸው። ከ370 ቀናት በኋላ ከብዙ ወራት በኋላ ውሃው መውረድ ጀመረ። ኖኅ ቁራን ላከ፣ ያለምንም ቅጠል ተመለሰ። ከዚያም እርግብን ላከ፣ እሷም ባዶዋን ተመለሰች። ከ7 ቀን በኋላ እርግብን እንደገና ላካት። እርግቧም ለኖኅ ድንቅ ብስራት ይዛ ተመለሰች። እሱም የወይራ ቅጠል ይዛ መመለሷ ነበር። በዚህም ሳቢያ ኖኅ ምድር እንደደረቀች አወቀ። በመጨረሻም መርከቧ በአሁኗ ቱርክ ምድር በአራራት ተራሮች ላይ አረፈች። ምድሪቱ በተዘጋጀች ጊዜ እግዚአብሔር ለኖኅ እንዲህ ብሎ ነገረው፣ ከመርከቧ ውጣ አለው። ኖኅም ከነቤተሰቦቹ ከመርከቢቷ ወጣ። የእግዚአብሔር ቃል ኪዳን። ቀስተ ደመና ሬንቦው። እግዚአብሔር ቃል ኪዳን አደረገ። ይህም ቃል ኪዳን የሰው ልጅ ዳግመኛ በውሃ አለማጥፋት ነበር። ለዚህም ምልክት ይሆን ዘንድ እስከ ዛሬ ድረስ አብሮን ያለው የቀስተ ደመና ወይም ሬንቦው ምልክት ነው። ታዲያ አሁን ጥያቄን ጠይቅ። ይህ እግዚአብሔር የሰውን ልጅ ዳግመኛ በውሃ አላጠፋም ብሎ ቃሉን ያጸናበትን ቀስተ ደመና ወይም ሬንቦው ምልክት የሰው ልጅ ዛሬ ለጥፋት ሲጠቀመው ይስተዋላል። ለምን? በተለምዶ መጠሪያቸው ሌዝቢያን ወይም ጌይ በመባል የሚታወቁ ሰዎች ይህን ምልክት መለያቸው በማድረግ እየተጠቀሙት ይገኛል። ጥያቄው ግን ለምን ይሆን? መልሱ ቀላል ነው። ምንም ብናጠፋ፣ ምንም ክፉ ብንሰራ፣ ምንም ለእግዚአብሔር ባንታዘዝ እግዚአብሔር እኛን ዳግመኛ ላያጠፋን ቃል የገባበትን ምልክት ቀስተ ደመና ወይም ሬንቦ ምልክታችን አድርገን ይዘናል ይመስላል እምነታቸው። ወዳጆቼ አትሞኙ፣ ልምከራችሁ። ይህ የእግዚአብሔር ምልክት ቀስተ ደመና ወይም ሬንቦው እግዚአብሔር ሰውን ዳግመኛ በውሃ አላጠፋም እንጂ ከቶ ዳግመኛ አላጠፋም አላለም። ተመልከት፣ አስተውልም። ያኔ በኖኅ ዘመን ያልታዘዙትን በውሃ ያጠፋ አምላክ በሎጥ ዘመን ሰዎችን በምን እንደቀጣቸው ልብ በል። ስለ መጨረሻው ዘመን አሁን ስለ ቀሩት ምድርና ሰማይ ለእግዚአብሔር በማይታዘዙ ሰዎች ላይ ጭምር ስለሚመጣው ቁጣ እግዚአብሔር በጴጥሮስ መልእክት ምን እንደሚል አስታውስ። አድምጠኝ ላንብብልህ። በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩትን ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቆ በዚያ ቃል ለእሳት ቀርተዋል። ልድገመው፣ ለእሳት ቀርተዋል። አሁንም ልድገመው፣ ለእሳት ቀርተዋል። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 6 እስከ 7። 4372 ዓመታት ወደ ኋላ ወሰድኳችሁ። 40 ቀንና 40 ሌሊት የማያቋርጥ ዝናብ። ኖኅና ቤተሰቦቹ ከመርከብ ሳይወጡ 370 ቀናት። የጥፋት ውሃ ታሪክ ተፈጸመ። ኦሪት ዘፍጥረት ምዕራፍ 6 እስከ 9 አበቃው።